ሰላም የቡኖ ቤተሰቦች እንደምን አላችሁ? ከረጅም ቆይታ በኋላ ተመልሰናል። ዛሬ አንድ አሪፍ እንግዳ ይዘንላችሁ ብቅ ብለናል። የኢትዮጵያን ባሪስታን ኮምፒቲሽን 2018 ሻምፒዮን የሆነውን ሚስተር ተሼን ይዘንላችሁ ብቅ ብለናል። አጭር ቆይታ ይኖረናል። አብራችሁን ቆዩ። በደንብ ትማሩበታላችሁ፣ ብዙ ነገሮችንም ትቀስሙበታላችሁ ብለን ተስፋ እናደርጋለን። ቆይታችሁ አይለየን። መልካም ቆይታ። ተሼ እየጠጣክ እንዴት አየው ቡናውን? እንደው በጣም የሚገርም ነው። እስካሁን ከጠጣችሁ ዲስክስቲ ቡናዎች በጣም የተለየ በእውነት አክቹሊ የኬንያ ቡና ነው፣ የኢትዮጵያ ቡና አይደለም እና በጣም ለየት ይላል። ጠንከር ያለ ነው። ቦዲው ላይ ደግሞ አሪፍ ነገር አለው አይደል? እስቲ ተሼ ወደ ጨዋታችን እንመለስና ተሼ እንዴት ወደ ባሪስታው ሙያ ወይ ደግሞ ወደ ቡናው ዘርፍ እንዴት ሊገባ ቻለ እና ደግሞ ቅድም ሜንሽን ስላደረግከው ነው የኪያታ ምንድን ነው ኪያታ ባሪስታ አካዳሚ እንዴት ተቋቋመ የሚለውን ነገር እስቲ መለስ ብለን። ኦኬ፣ በጣም ኢንተረስቲንግ የሆነ ጥያቄ ነው። ወደ ባሪስታ የገባሁበት ምክንያት አጭር ስቶሪ ነው። ባይዘው ግን አጠር አድርገን እኔም እነግርሃለሁ። የፒዛና በርገር ቤት ነበረኝ አምቦ ላይ። ከዛ በኋላ ወደ አዲስ አበባ መጥቼ ኮፊ ሾፕ የራሴ መክፈት ሀሳብ ነበረኝ። ያንን ነገር ደግሞ ለማድረግ ለራሴ ባሪስታ ሆኜ መስራት ነው የኔ ዓላማ የነበረው እና ከዛ አዲስ አበባ እንደመጣሁኝ የባሪስታ ስኩል ጆይን አደረኩኝ ማለት ነው። ከዛ በኋላ እንደጨረስኩኝ ኮፊ ሾፖችን የምከፍትባቸው ቦታዎችን ቼከር እያደረጉ ሎኬሽን ምናምን ስመርጥ የቤት ኪራይ በጣም ከባድ ነበር። ብዙ ሰው የሚቸገረው ባይዘው እሱ ላይ በጣም ውድ ነበር እና ከኔ በጀት በላይ ሲሆን የመጣልኝ ሀሳብ ለምን እኔም የራሴ ባሪስታ አካዳሚ አልከፍትም ብዬ ወደ አዳማ ሄጄ ባሪስታ አካዳሚ ከፈትኩኝ ማለት ነው። ኪያታ ባሪስታ አካዳሚ ማለት ፋውንደሩ ተሼ ነው ማለት ነው። ኪያታ ባሪስታ አካዳሚ አዳማ ላይ ከፈትኩት እኔ ነኝ የመጀመሪያው። አዳማ ላይ ከአንተ ውጭ የለም ማለት ነው አሁን? የለም። እንዴት ነው ለወጣቱ ወይም ደግሞ ይሄንን እውቀት ፈላጊው ብዙ ነው ብለህ ታስባለህ? አዳማ ላይስ በደንብ ተደራሽ ሆኛለሁ ብለህ ታስባለህ? በጣም ዋነኛው ወደዚያ የሄድኩበት ምክንያት ራሱ አክሰሱ የለም። አዳማ ላይ እነዚህ የባሪስታ አካዳሚ ባሪስታ ትሬኒንግ ሴንተሮች የሉ። ሰው ደግሞ ፍላጎቱ አለ። በጣም ኮፊ ሾፖች አሉ። የራሳቸውን ኮፊ ሾፕ መክፈት እያሰቡ ወይም ደግሞ ሰራተኛ ደግሞ ከየት እንኳን ማግኘት እንዳለባቸው ማያውቁ አሉ። ለራሳቸው መስራት ግን እየቻሉ ማለት ነው። ያንን ክፍተት ለማሟላት ነበር ወደዚያ የሄድኩት። አቀባበሉ በጣም አሪፍ ነበር። በጣም ጥሩ ነበር። ተሼ የኮምፒቲሽኖቹ ላይ የዘንድሮ ዓመትም ላስት ይር ላይም ምን አይነት ቻሌንጆች ነበሩ? ምንድን ነው ይሄን ባቀው ኖሮ ብለህ ወደ ኮምፒቲሽን ከመግባት በፊት ይሄን ባቀው ኖሮ ያልከው ነገር እና ደግሞ ቻሌንጅ የሆነብህ ነገሮች ምንድን ናቸው? ያው ቀጣይ እንደዚህ አይነት ኮምፒቲሽኖች ላይ የሚሳተፉ ባሪስቶችም ምናምን ሊኖሩ ስለሚችሉ ለእነሱ ምንድን ነው አድቫይስ የምታደርገው ነገር? የኔ ቻሌንጅ የነበረው ውድድሩ ላይ በተለይ አምና ቡናን በደንብ አንደርስታንድ አላደረኩት። እሱ ነበር እንደውም በጣም የጎዳኝ ብዬ የማስበው ማለት ነው። ደረጃ ላይ አራተኛ የወጣሁበት ምክንያት እንደውም እሱ ይመስለኛል። ኤስፕሬሶ መስራት በጣም ቀላል ይመስላቸው ሰዎች አሉ። ኢትስ ኖት ኢዚ፣ ቀላል ነገር አይደለም እና ያንን ነገር ባላንስ አድርገህ ኤክስትራክት ማድረግ በጣም አንደርስታንዲንግ ይፈልጋል። ከዛ በኋላ ራሱ የቡናውን ኤሌመንቶች ተረድተህ ለሰው ሰርቭ ማድረግ ከባድ ነገር ነው፣ ቀላል አይደለም። እሱ ነገር ትንሽ ሚስቴክ የሰራሁት እሱ ላይ ነው። ቀጥሎ ደግሞ ሲግኒቸር ድሪንክ ስሰራ የተጠቀምኳቸው ኢንግሪዲየንቶች ከቡናው ጋር የማይሄዱ ነበሩ። በዛ ምክንያት ፌል ያደረኩት ብዬ የማስበው እና ዲስ ይር ያንን ክፍተቶች አሟልቼ ነው አይ ቲንክ ያሸነፍኩት ብዬ የማስበው። ናይስ። ብዙ ሰው ለምሳሌ ብዙ ባሪስቶች ሲሉ ሰማለሁ እኔ እና እንደዚህ አይነት ኮምፒቲሽኖችን በየት በኩል ነው የምታገኙት? እንዴት ነው ሰው መሳተፍ የሚችለው ምናምን የሚባል ሀሳቦች አሉ እና ምናልባት በጣም በቀላሉ ያው ሶሻል ሚዲያዎች ላይ በደንብ አክቲቭ መሆን ይፈልጋል አንደኛ፣ ሁለት ደግሞ ያው ኮሚኒቲው ላይ በደንብ ኢንቮልቭ ማድረግ ይፈልጋል ብዬ አስባለሁ። ምክንያቱም ቡና ሴክተር ላይ በጣም ውስን ነው ያለውም እንትን ሰው። ስለዚህ በደንብ ኮሚኒኬት መደራረግ ይፈልጋል። ምን አዲስ ነገር አለ ምናምን የተባለ ብዙ ነገሮችን አፕዴት መደራረግ ያስፈልጋል ብዬ አስባለሁ እና ብዙ ሰው መሳተፍ እየቻለ ግን ያልቻለበት ምክንያት አይ ቲንክ በዛ ምክንያት ይመስለኛል። እና አሁን ባልከው ሁለቱ ምክንያቶች በጣም ሳሰባቸው ነበሩት። አንደኛው
ሶሻል ሚዲያ ላይ አክቲቭ አለመሆን በጣም ብዙ ተወዳዳሪ እንዳይመጣ ያደርጋል። ትክክል። ሁለተኛ ነገር ደግሞ ምንድነው የኮፊ ኮሚኒቲ በጣም ማለት ገና ነው። ትክክል። በእርግጥ አሁን ትንሽ እየተነቃቃ ነው ማለት ይቻላል። ሰው ኮፊ ኮሚኒቲው ላይ በደንብ ሰው ቢሳተፍ አክሰሰብል ነው፣ ማንም ሰው መሳተፍ የሚችል ቡና ሴክተር ላይ ተሼም በምን አይነት እንትን እንጠብቀው? በዚህ ቀጣይ አመታቶች ውስጥ ተሼን ምን ላይ እንጠብቀው? አሁን ያው እንግዲህ አንተ እንዳልከው በማሰልጠኛው ነው ያለሁት። በዚህ አመት ያቀድኳቸው 2 ነገሮች አሉ። ከእግዚአብሔር ጋር አሳካለሁ ብዬ አስባለሁ። ያው ካፒንግ እና ሮስቲንግን መቀጠል ይመስለኛል። ከዛ በኋላ እንግዲህ በጣም ብዙ ብራንቾችን ከፍቼ የባሪስታ አካዳሚውን ማስፋፋት እፈልጋለሁ። እንዳልኩ ያው አዳማ ላይ ነው ያለው። በቅርብ ጊዜ አይ ቲንክ አዲስ አበባ ላይ እንከፍተዋለን። ከዛ በኋላ ደግሞ ወደ ሐዋሳ ወደ ሌሎች ትላልቅ ከተሞችም የማስፋፋት ሀሳብ አለኝና በዚህ አመት እንግዲህ እነዚህን አሳካለሁ ብዬ አስባለሁ። እኛም ይቅናህ እንላለን ተሼ፣ ከጎንህ ነን ያለነው እኛም በምትፈልገው ነገር። ሌላው እኔ ያው በጣም አፕሪሼት የማደርገው ለምንድን ነው ተሼ ከአዲስ አበባ ውጭ መክፈትህ በጣም ቆንጆ ነው። ላይክ አዲስ አበባ ላይ በጣም ብዙ አሉ አይደለ? ተደራሽነትም አለው። ያው የሰው እንዳልከው ምንድን ነው ኮሚኒቲ ውስጥ በደንብ አለመግባትና አክሰስ አለመኖሩ ነው እንጂ አዲስ አበባ ውስጥ ብዙ አማራጮች አሉ። ከክፍለ ሀገር ላይ ግን ስንሄድ ምንም የለም በሚል ደረጃ ምንም ነው እውነት ለመናገር። ያው አንተም ቅድም ብለዋል አዳማ ላይ የመጀመሪያው ሆነ በቅርብ ነው የተከፈተው አይ ቲንክ አይደል? ሌሎች ከተሞች ላይም ተደራሽ መሆን መቻል አለብን እና ቡና በባህሪው ራሱ ኬሚስትሪ ነው። ትልቅ ሳይንስ ነው። በጣም ትልቅ ማለት የሆነ እንዴት ነው አንድን ነገር ብቻ ላይ ማስተር አደረኩኝና በቂ ነው ማለት አይደለም። ለዛ ነው ቅድምም እየጠየቅኩ የነበረውና ብዙ ኮርሶች አሉት። ለምሳሌ ካፒንግም ብለሃል፣ ሮስቲንግም ብለሃል። እሱ ራሱን ደግሞ የቻለ በጣም ሰፊ ነው ሴክተሩና እኔ ወጣቶችን የምመክረው ላይክ እዚህ ሴክተር ላይ ከገቡ ብዙ እንትን አለው ላይክ ፋሽኔትድ ሆኖ መስራት ቢፈልጉ ባሪስታ ቢፈልጉ ሮስተር ሆኖ መስራት ቢፈልጉ ካፐር ቢሆኑ ፕሮሰሲንግ ላይ ተፈላጊነት አለው። በጣም የተማረ የለም በልምድ ትክክል። እነሱ ደግሞ ከእንትኑ እየወጡ ነው፣ አሁን ከማርኬቱ ላይ እየወጡ ነው እና ተፈላጊ የሆነ ያለው ደግሞ የተማረው በእውቀት የተደገፈው እሱ እንትን ይላል እና አብዛኛውን ብዙም አይ ቲንክ እንደውም ዋነኛው ከቅድም ካነሳናቸው ሀሳቦች አንዱ ሶሻል ሚዲያ ላይ ኮሚኒቲው ላይ ምናምን አክቲቭ ካለመሆንም አንጻር ብቻ ሳይሆን ላይክ በልምድ የመጡ እውቀቶች ስለሆኑ አለማድረግ ስላለ ኮምፒት ለማድረግም ፍራቻ ይኖራል። ኮንፊደንስ የላቸውም ምናምን እና ያ ነገሮችም አይ ቲንክ ወደኋላ እያስቀረን በሚገባ አዜቡ ነው። እኛም ብዙ እየሰራን ነው። ብዙ ነገሮችን ለማድረግ እንሞክራለን። ፍሪ ኮርሶችን ለብዙ ሰዎች ፐርሰናሊ በእኔም በባልደረባይም በሳሚም ብቻ በቻልነው አጋጣሚዎች ብዙ ሰዎችን ትሬን ለማድረግ ትሬንም አድርገናል። ሴክተሩ ላይ የተማረ ሰው ለማፍራት እየጣርን ነው። ይሁን ኪያታም ደግሞ አንዱ ምሳሌ ነው ብዬ ደግሞ አስባለሁ። ተሼ ለአፍካው እንግዲህ ደግሞ ጥሩ እድል እንዲገጥም እንመኛለን። እንደ ቡኖ ዛሬ እንግዳችን ይበቃኛል ብያለሁ። አንደኛ መውጣትና ያው ባሁኑ አንተን አንደኛ መውጣት ምን ተደርታሪ ነው እንግዲህ እናያለን። በደንብ ዱአ አድርጉ እስከዛ ድረስ ብያለሁ። እሱ ነው አንደኛ። እንደ ቡኖ ጥሩ ነገር እንመኝልሃለን። እንግዳችንም ሆነ ስለመጣህ ደግሞ በጣም እናመሰግናለን። አይ ሆፕ ያው ብዙ አብረን ስለምንሰራ ደግሞ ወደፊት አብረን እንሄዳለን። ከዚህ በኋላም አብረን እንሰራለን ያሉት ፖድካስት የቡኖ ቤተሰቦች ይሄን ይመስላል ዛሬ ቆይታችን ከሚስተር ሻምፒዮን ጋር የነበረን ቆይታ ይሄን ይመስል ነበረ። ለዛሬ ይበቃናል። እናመሰግናለን። ቀጣይ እንገናኛለን። የቡኖ ቤተሰቦች የነበረን ቆይታ እንዳያችሁት ነው። በደንብ እንደተማራችሁበትና ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ቀጣይ በሌላ እንግዳ እስከምንገናኝ መልካም ሳምንት እያልን እገዛችሁ እንዳይለየን እንላለን። ከስር የምናስቀምጥላችሁ የኢንስታግራም እና የቲክቶክ አካውንታችንን ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ ቤተሰብ ሁኑን፣ ተቀላቀሉን እንላለን። ቡናው ላይ በደንብ ጥሩ ነገሮችን ለእናንተ ከማቅረብ ወደ ኋላ አንልም። ቀጣይ ሳምንት እስከምንገናኝ መልካም ሳምንት